ቪዲዮ ላይክ እያደረጋችሁ ላይክ ይሄ እስኪ ይሄ ከማን ነው የመጣልኝ ብለሽ ታስቢያለሽ? አንድ ነገር ማለት ነው። ሁለተኛ ነገር ድምጽሽ ይገባል። ሁለተኛ ነገር ደግሞ ምንድነው ብለሽ ታስቢያለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሃነሁ ወተዓላ እዝነት rahመትና በረከት አይለያችሁ። እንግዲህ ዛሬ አንዲት አራስ ሰርፕራይዝ ላደርግ ነው። ማደርጋት በገንፎ እህል ነው። ጓደኛዋ ነች ሰርፕራይዝ አርጊያት ያለችኝ። ልጅቷ የቲም ነች። አባትም እናትም የላትም። ያው እህቶቿም ቅርብ የሉም፣ ሩቅ ናቸው ያሉትና እንግዲህ ኢማንዬ ልክ ለቤትሽ እንደሰራሽው የገንፎ ይቅርታ የሙቅ እህል ሰርተሽ ጓደኛዬን ሰርፕራይዝ አርጊልኝ ስላለችኝ እንግዲህ ኢንሻአላህ ዛሬ ላስፈጨው ነው። ከማስፈጨት የፊት ቪዲዮ ልቅረጽላችሁ ብዬ ነው። ይሄ ገብስ ነው። ገብሱ እንደዚህ የታመሰ ገብስ ነው የገዛሁት። እንግዲህ በደንብ የታመሰ አይደለም፣ ነፃ ያለ የታመሰ ነው። ልክ ለራሴ ቤት እንደገዛሁት አይነት ማለት ነው። ለራሴ እንደሰራሁት አይነት እና እንግዲህ ያው አድርቄዋለሁ። ትንሽ ፀሐይ እንዲያገኝ ከመፈጨቱ በፊት በደንብ እንዲፈጭ ማለት ነው። እንዳይለዝብ ለዘብ ያለ እንዳይሆን በደንብ እንዲፈጭ ብዬ እንደዚህ አድርቄዋለሁኝ። ሌሎቹን ደግሞ አምሻቸዋለሁ። ኢንሻአላህ ያንዳንዱ ነገር አሳያችኋለሁ። አራሷ ፈቃደኛ ከሆነች ቪዲዮን እቀርጽላችኋለሁ። ሪያክቷን ደስ ይላታል አይላትም የሚለውን ኢንሻአላህ አብረን እናያለን። ኢንሻአላህ ፈቃደኛ ትሆናለች ብዬ ተስፋ አደርጋለሁ ማለት ነው። ይሄን ይመስላል እና ቤተሰብ ያው ገብሱን አሳይቻችኋለሁ እዛ ማለት ነው። እዚህ ጋር ደግሞ ቀይ ዘንጋዳ ወይም ደግሞ ማሽላ ዘንጋዳ ነው። ዘንጋዳ እዚህ ጋር ቀይ ዘንጋዳ አለ። እዚህ ጋር ደግሞ ተልባ፣ እዚህ ጋር ደግሞ ኑግ፣ እዚህ ጋር ደግሞ ሰሊጥ፣ ከዛ ምስር፣ ከዛ የሽሮ እህል። የሽሮ እህል ሶስት አይነት የሽሮ እህል ነው። አተር፣ ሽምብራ እና ባቂላ ሶስቱም አንድ ላይ ይደረግና ትንሽ ነገር ይሰጣቸዋል። ከዛ እዚህ ጋር ደግሞ ኑግ አለ። እዚህ ጋር ደግሞ ለውዝ አለ። ለውዙ ያው ሁሉንም ይሄ ሁሉ አመሽዋለሁ። በነገራችን ላይ ያው ለውዙ ግን አላጥኩትም። አሁን እለጠዋለሁ ማለት ነው፣ አበጥረዋለሁኝ። እዚህ ጋር ደግሞ ቀረፋ አለ። ቀረፋ ያው አክስቴ ነች ለኔ ያስለመደችኝ። እንግዲህ መልክ ይስጠኝ እንጂ ሙያ ከጎረቤት እማራለሁ ይባላል አይደል? እኔ ቀረፋ ከዚህ በፊት አልጨምርም ነበረ። ወላኪን ግን ወላሂ ብዬ ነግራችኋለሁ፣ ቀረፋ ጨምሩ ስታስፈጩ ማለት ነው በገንፎ እህላችሁ ላይ በጣም ነው የሚጣፈጠው። ሙቁ ማለት ነው። ሙቁ በሙቅ እህላችሁ ላይ በገንፎ እህል ነው ያልኩት። በሙቅ እህላችሁ ላይ ቀረፋ ጨምሩ። ሙቁ ማለት ነው። ሀቂቃ ነው የምላችሁ ወላሂ። በቃ ሁሌም እየጣፈጣችሁ ነው የምትጨርሱት። እየጣፈጣችሁ ነው የሙቅ እህላችሁ ቀረፋ ከጨመራችሁበት ሁሌም እየጣፈጣችሁ ነው የምትጠጡት። ሁሌም ሌላ የሙቅ እህል ስትጠጡ ማለት ነው፣ በሌላ የተዘጋጀ ሙቅ ስትጠጡ ሙቅ አይላችሁም። ይሄኛውን ሙቅ ሞክራችሁ፣ ይሄ ቀረፋ ያለበትን ሙቅ ሞክራችሁ ሌላውን ሙቅ ስትጠጡ ሀቂቃ ወላሂ ሙቅ አይላችሁም። እና ኢንሻአላህ እንደዛ አድርጉ ነው የምላችሁ። እዚህ ጋር ደግሞ ቀይ ጤፍ አለኝ ለብቻው። ያው ቀይ ጤፍ በቃ አላደረኩትም፣ ምክንያቱም ይሄኛው ስላልበቃኝ ማለት ነው። ሌሎቹን አድርጌበት ስላልበቃኝ ቀይ ጤፉ ለብቻ አድርገዋለሁ። ያው እዚህ ጋር እንደምትመለከቱት ቀይ ጤፍ አለኝ። ከዛ ደግሞ ያመስኩትን አጃ ላሳያችሁ ማለት ነው። ስሙ አጃ ነው። አጃ ላሳያችሁ፣ ያመስኩትን አጃ ማለት ነው። እነዚህ ሁሉ አምሻቸዋለሁ። አልሐምዱሊላህ ጨርሻለሁኝ። አሁን ደግሞ አጃውን ላሳያችኋለሁ። አብራችሁን ቆዩ። የአጃው አጃ ነው። ይሄ አጃ ነው ራሱ ማለት ነው። አጃ ነው። ያው አምሼ በዚህ መልኩ አዘጋጀዋለሁ። ከዛ ወፍጮ ቤት ሄጄ አስፈጭቼ አምጥቼ ደግሞ ኢንሻአላህ ቢዝኒላ ነገ ወስድላታለሁ። አራስ ነች እንግዲህ። አራስነት ምን ልባላችሁ፣ የደረሰበት ነው የሚያውቀው፣ የወለደ ነው የሚያውቀው። አራስ ሆናችሁ ብዙ ነገር ነው የሚርቃችሁ። አጠገባችሁ ያለ ነገር ይርቃችኋል። ወላሂ ብዙ ነገር ያምራችኋል፣ ግን የሚያቀርብላችሁ ሰው ከሌለ ይከብዳችኋልና እንግዲህ ኢንሻአላህ በጣም ደስተኛ ትሆናለች ብዬ ተስፋ አደርጋለሁ። በተለይ ደግሞ በዚህ ሁኔታ ላይ ሆና አራስ ሆና ሙቅ ያሌላት ሆና እና አዘጋጅ የሶስድላት ኢንሻአላህ እንግዲህ ጓደኛዋ በብር እኔ ደግሞ በጉልበቴ ተባብሬ አጅር አገኛለሁ ብዬ ተስፋ አደርጋለሁ። የአራስ አጅር ከባድ ነው። በዛ ላይ ደግሞ የቲም ነች። ኢንሻአላህ አፍሳለሁኝ እና ይህን ይመስላል። ውድ ቤተሰቦቼ ወዳችኋለሁ። እስከ መጨረሻ ድረስ ተከታተሉኝ። ሄደን ደግሞ ሰርፕራይዝ እናደርጋታለን እሷን ማለት ነው። ያለ የምትመለከቱት እንግዲህ ይሄ አጃው ነው። ይሄ ደግሞ ቀይ
ከዛ መቀጠል ለውዙን አንስቻለሁ። ምክንያቱም ለውዙ እንትን ስለምላ ያው አንስቻለሁ። እዚህ እንቀላቀላለን ማለት ነው። መቀጠል ደግሞ ለውዜን አሁን አማስላችኋለሁ። ሁሉንም እንግዲህ ሁሉንም እንደዚህ አቀላቅየዋለሁ። አሁን ጉዞ ወደ ወፍጮ ቤት። እንግዲህ ውድ ቤተሰቦቼ ይሄን ይመስላል። የሙቅ እህሌ አስፋጭቼ መጥቻለሁኝ። በባልዲ ላደርግላት ነው። በነገራችን ላይ በባልዲ አድርገሽ 2 ቦታ ከፍለሽ በባልዲ አድርግ ብላኛለች። ግማሹ ለልጇ፣ ግማሹ ደግሞ ለራሷ ማለት ነው። ልጅ አለብኝ እኔም ትንሽዬ ልጅ ነው ይዤ ለቅቄ የሄድኩትና ለሱ ሙቅ እያፈሉ እንዲያጠጡት ብላኛለች። ማሻላ አላህ ያሳድግልሽ ልጅሽን ኢንሻአላህ ያረብ። እና አሁን ይሄንን በባልዲ አድርጌ 2 ቦታ ከፍዬ በሁለት ባልዲ አድርጌ ግማሹ ለአራሷ ይዤላት ሄዳለሁኝ፣ ግማሹ ደግሞ ለልጇ ልክላታለሁ ማለት ነው። ኢንሻአላህ አብራችን ቆዩ። እንግዲህ ቤተሰብ ያው እንደምትመለከቱት በ2 ባልዲ 10 ሊትር ባልዲ ሙልት አድርጌላታለሁኝ። ይሄ ተርፋል። ይሄንን ደግሞ እንደምንም ጠቅጠቅ አድርጌ ጨምረዋለሁ ማለት ነው ካስገባልኝ። እንግዲህ ውድ ቤተሰቦች ይሄው በ2 10 ሊትር ባልዲ ጥቅጥቅ አድርጌ አስገብቼላታለሁኝ። 10 ሊትር ባልዲ ነው ሁለቱም ማለት ነው። በአረንጓዴና በሰማያዊ ፌስታንት ባልዲ ማለት ነው አድርጌላታለሁ። እንደዚህ በፌስታል ያደረኩት ደግሞ ማለት ነው። አሁን ለምሳሌ በእርግጥ ባልዲ ውስጥ ከገባ ዱቄቱ ምንም ነገር አይሆንም፣ ግን ደግሞ እንደ አጋጣሚ ዱቄቱ ቢቆይ ራሱ አሁን የሷ የህፃን ልጅ አይደል? የህፃን ልጅ ስለሆነ ብዙ ጊዜ ሊቆይ ይችላል። ትንሽ ስለሆነ የሚጠቀሙ ማለት ነው። እሷ እንኳን ቶሎም ልጨርሳ ትችላለች፣ ግን የህፃኑ ደግሞ ትንሽ ሊቆይ ይችላል። ህፃንም ስለሆነ ትንሽም ስለሆነ የሚሰራለት ማለት ነው። ስለዚህ እንትን እንዳይበላሽበት ብል ምናምን እንዳይበላው ማለት ነው። በእርግጥ ባልዲ ውስጥም ከሆነ ብል አይወጣበትም፣ ግን በፌስታል ደግሞ ሲሆን የተሻለ ነው ማለት ነው። እንግዲህ እንደዚህ አድርጌዋለሁ። አሁን ግዟችን እናደርጋለን ማለት ነው ቋጥረን። እንግዲህ በዚህ መልኩ አስገብቼ ጨርሻለሁ። ይሄ የተረፋት ነው በነገራችን ላይ ሁለቱንም ባልዲ ላይ ሳስገባላት ይሄ የተረፈ ነው። እንግዲህ ይሄኛው ከልጇ ነው የሚሆነው፣ ከራሷ ነው የሚሆነው። አናቅም ከየትኛው ጋር እንደሚሆን እንግዲህ እሷ ነች የምትወስነው ማለት ጠይቂያታለሁ። ስትነግረኝ ከአንዱ ጋር አድርገዋለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ሀያት ቤት ደርሰናል። ቡና ምናምን ይዤ መጥቼ ነበረ። ያው ቡናችን ጠጥተን ጨርሰን እንትን ብለናል ማለት ነው። ያው ማቀፊያዬም ያልኳችሁ ያው እዛ ጋር እና ያው ማቀፊያዬም ያው እዚህ ጋር እዛ ጋር ነበር፣ ወደዚህ መጥቶ ነው። እዚህ ጋር ማቀፊያዬ። ቡናችን ጠጥተን ጨርሰናል። አሁን ወደ ቤታችን ልንሄድ ነው። ባልዲው እንደዚህ ከፍቼዋለሁ፣ ግን ሀያት ምን እንደሆነ ያወቀች አይመስለኝም። ካሜራ ላይ አላስገባዋትም፣ ምክንያቱም ገና ትኩስ አራስ ነች። እንግዲህ አራስ ሆና ነይ ቪዲዮ ቅረጪ፣ ነይ ጅልባብሽ ለብሰሽ ንቃብሽ ለብሰሽ ቪዲዮ ቅረጪ ማለት በጣም ከባድ ነው። በተለይ ደግሞ ስቴጅ ስትደረጉ ለመቀመጥ ራሱ ትንሽ ነገር ይከብዳልና ያው ካሜራ ላይ አላስገባትም ማለት ነው። ሀያትዬ እስኪ ይሄ ከማን የመጣልኝ ብለሽ ታስቢያለሽ? አንድ ነገር ማለት ነው። ሁለተኛ ነገር ድምጽሽ ይገባል። ሁለተኛ ነገር ደግሞ ምንድን ነው ብለሽ ታስቢያለሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ እኔ እንጃ ብቻ ግን ያው እኔ ድንገት ነው የመጣችሁት። ድንገት ሳይሆን እኔ እውነት ለመናገር በጣም ነው እንትን የምናገረው ራሱ ጠፍቶብኛል። አብሽሪ ስላገኘኋቸው በጣም ደስ ብሎኛል። ውድ ቤተሰብ ምንድነው ብዬ ልገልጽ ራሱ እኔ አልቻልኩም፣ ግን ሽታ ያስታውቃል ይመስለኛል። ሽታ አለው። አሁን ነው ሽታ ይመጣልኝ። አንቺ ጠጋ ብለሽ አላየሽውምም አላሸተትሽውምም፣ ግን አሁን ነው የፈታሁት ማለት ነው። ግን እኔ አሁን ሽታ ቁጭ ባልኩበት ሽታው እንትን እያለኝ ነው ማለት ነው። እስኪ ምን ይመስልሻል? እስኪ ሽታው አልመጣም ወደ አንቺ? ምናልባት እኔ ወደዚህ ስለሆንኩ ሊሆን ይችላል። እኔ ጠጋ ብዬ ስለተቀመጥኩ ሊሆን ይችላል። እሺ ሀያትዬ፣ እስኪ ምን እንደሆነ ልንገርሽ። የሙቅ እህል ነው፣ ግን ከማን ነው ብለሽ ትገምቻለሽ? ከራስሽ ልገምት። ከራሴ አይደለም ማለሽ ማለሽ፣ ከራሴ አይደለም። ከጓደኛሽ ነች። ያንቺ ጓደኛ ማለት ሀይቀ መውለድሽ ራሱ የነገረችኝ እሷ ነች። እኔ እና አንቺ ተገናኝተናል ከዛ ፊት። አይደለችም፣ ደህናሚም አይደለችም። እሺ የልጅቷ ስም ያው ሚዲያ ላይ አይጠቀስም፣ ግን በግል ታወራሻለች። እና ይሄ መሰለ 10 ሊትር ባልዲ የሙቅ እህል
ላንቺ አዘጋጅተሽ ሰጂላት ብላኛለች። ያው ሀያት አውቃለሁኝ ያላችሁበት ሁኔታ እኔ አውቃለሁኝ። ወላኪን ግን መውለድሽም እኔ ያው በቃ እኔና አንቺ ጤና ጠባይ ተገናኝተን ነበራ። የልጅ ክትባት ጊዜ ተገናኝተናል እና የወለድሽ አልመሰለኝም ነበር ማለት ነው። መውለድሽን አላወቅኩኝም። መውለድሽን ሳላቅ ነው በቃ እሷ ወልዳለች እንደዚህ ሙቅ ራሱ የላትም። እና እንግዲህ ለማን እንደዚህ ብለሽ እንደተናገርሽ አላቅም፣ ራስሽ ወቂ እና የላትም ሰርተሽ ሰጅላት ብላኛለች። ጓደኛሽ ነች። አላህ ጓደኝነታችሁ እስከ የውመል ቂያማ ድረስ ያደርግላችሁ ኢንሻአላህ ያ ረብ። በአርሽ ጥላ ስር ከሚሰበሰቡት ባሪዎቹ አላህ ያደርጋችሁ ኢንሻአላህ ያ ረብ። በጣም ደስ ብሎኛል። ይሄ ነገር ሳደርግ እኔ በጣም ደስተኛ ሆኜ ነው ያደረኩት ሀያት እና ይኸው ይሄን የመሰለ 10 ሊትር ባልዲ የሙቅ እህል። ይሄኛው ደግሞ ያው ለልጇ ነው እንግዲህ ለልጇ ሰው አንቺ ጋር ድረስ ትልካለች። ለልጇ ነው የሚሄደው ይሄ ለልጇ ነው የሚሄደው፣ ያው ለጓደኛሽ ልጅ ማለት ነው። ይሄኛው ግን ላንቺ ነው። ገብቶሻል? 10 ሊትሩ ላንቺ ነው፣ 10 ሊትሩ ለልጇ ነው ማለት ነው ብለሽ ትያታለሽ። ደስታሽን ግለጪ። ምን እንደምን ራሱ ጠፍቶብኛል። እንግዲህ ጀዛኪላይ ኸይረን ሀያቲ እንዳስታውሽኝ አላህ በዱንያም በአኺራም ያስታውስሽ። ኢማን ያደረገችው ዱዓ ደግሞ አሚን ብያለሁኝ። እኔ እንጃ ብቻ ቃላቶች አጥረውኛል ነገር ራሱ። እንግዲህ ያ ሀያትዬ አላህ ሱብሓነሁ ወተዓላ በሰላም በደስታ በፍቅር እንደገላገለሽ አላህ በሰላም ከራስ ያውጣሽ። ልጅሽን አላህ ያሳድግልሽ፣ አላህ ያጎርብስልሽ። እንግዲህ ለመዳር ያብቃሽ። ሁላችንም የወለዳችሁ ደግሞ አላህ ልጅ ይወፍቃችሁ። ሁላችሁም ትዳር የሌላችሁ አላህ ሳሊህ ሳሊሁን ትዳር ይወፍቃችሁ፣ ሳሊህ ሳሊሁን ልጅ ይወፍቃችሁ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ወዳችሁና ፈቅዳችሁ እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት የአላህ ሱብሃነሁ ወተዓላ ዝነት ረህመትና በረከት አይላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።